ታሪክ ብዙ መሪዎችን ያስተናገደ ቢሆንም እንደርሳቸው ያለ ግን ጥቂት ነው። ደማስቆ ምድር ላይ ሆኖ በመዲና ያለውን አደጋ በህልም የተመለከቱት ታላቁ መሪ ሱልጣን ኑረዲን ዘንጊ በታሪክ ማህደር ከሰፈሩ እጅግ አስደንጋጭ ክስተቶች አንዱ በአንድ ሌሊት 3 ጊዜ የተደጋገመው የአስፈሪ ህልም ምን ነበር? ሱልጣን ኑረዲን ዘንጊ ከደማስቆ አስነስተው ወደ መዲና ያስገሰገሷቸው እነዚያ ሁለት ቀያይ መልክ ያላቸው ሰዎች እነማን ናቸው? መቃብሩ ስር ሊፈጸም የነበረው ያ ድብቅ ሴራ እንዴት በመጨረሻ ሰዓት ከሸፈ? ዛሬ በታሪክ ውስጥ ታይቶ የማይታወቅ አስደናቂ ክስተት የረሱልን ሰለላሁ ዐለይሂ ወሰለም መቃብር የማዳን ተልዕኮ እና ሱልጣኑ ስለገነቡት የማይበገር የእስራስ ግንብ ሚስጥር እንመለከታለን። ከመጨረሻው ድረስ አብራችሁን ቆዩ። ሱልጣን ኑረዲን መሕሙድ ዘንጊ ከሳላሐዲን አዩብ በፊት የነበሩ ሶሪያንና አካባቢውን ያስተዳድሩ የነበሩ ታላቅ መሪ ነበሩ። በፍትሃቸው አልመሊኩል ዓዲል ይባሉ ነበር። ፍትሃዊ ንጉስ ማለት። በወቅቱ መስቀላውያን የሙስሊሙን ዓለም እየወረሩ በነበረበት ወቅት ሱልጣኑ የሙስሊሙን አንድነት ለመመለስ ሌት ተቀን ይተጉ ነበር። በ557 ሂጅራ አንድ ሌሊት ሱልጣኑ ተኝተው ሳለ ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው ነብያችን ሰለላሁ ዐለይሂ ወሰለም ሁለት ቀይ መልክ ያላቸውን ጎልተው የሚታዩ ሰዎችን እያመለከቱ ኑረዲን ሆይ ከነዚህ ከሁለቱ ጠብቀኝ አሏቸው። ሱልጣኑ በድንጋጤ ተነስተው ውዱ አድርገው ሰገዱ። ተመልሰው ሲተኙ ለሁለተኛ ጊዜ ያው ህልም መጣ። ለሶስተኛ ጊዜም ተደገመ። ሱልጣኑ ሌሊቱን ሙሉ ሲጨነቁና ሲያለቅሱ አደሩ። ጎህ ሲቀድ የሚታመኑትን ሚኒስቴር ጀማሉዲንን ጠርተው ሁኔታውን ነገሯል። ሚኒስትሩ ይህ በህልምህ የታየህ ነገር መዲና ውስጥ ያለ ትልቅ አደጋ ነው፣ አሁኑኑ ጉዞህን ጀምር ብለው ማስጠነቀቋቸው። ሱልጣኑ ጉዟቸውን ይፋ አላደረጉም። 20 የሚሆኑ ፈጣን ፈረሰኞችንና ሚኒስትራቸውን ብቻ ይዘው ብዙ ወርቅና ስጦታቸውን በመጫን ከደማስቆ ተነስተው በ16 ቀናት ውስጥ መዲና ገቡ። መዲና እንደደረሱ የመዲናውን ገዢ አሚር አስጠሩ። ገዢው በድንገተኛው የሱልጣኑ መምጣት ተደናግጦ ነበር። ሱልጣኑም እንዲህ አሉ፣ የመዲና ህዝብ በሙሉ ለግብዣ ተጠርቶ ንጉሱ ለሁሉም ሰው የሚሰጠው ስጦታ ስላለው ስጦታውን ለመቀበል ስሙን እያስመዘገበ በአካል ይቀርባል። የመዲና ህዝብ በሙሉ እየመጣ ስጦታውን ይቀበል። ሱልጣኑ ግን የእያንዳንዱን ሰው ፊት በትኩረት ይመለከታል። ህልም ላይ ያዩአቸው ሰዎች አልመጡ። ሱልጣኑ የመዲናን ገዢ ጠየቁት፣ ያልመጣ ሰው አለን? አሚሩ የለም፣ ሁሉም መጥቷል ከሁለት አንደሉሲያ ሰዎች በስተቀር። እነሱ ግን በጣም ዛሂዶች፣ ዓለምን የናቁ ናቸው። ቀኑን በጾም ሌሊቱን በሰላት ያሳልፋሉ፣ ከሰዎች ጋር አይቀላቀሉም አሏቸው። ሱልጣኑ በአስቸኳይ እንዲመጡ አዘዙ። ሁለቱ ሰዎች ሲመጡ ሱልጣኑ ደነገጡ። በህልማቸው ያዩአቸው ቀይ መልክ ያላቸው ሰዎች እነዚህ ነበሩ። ሱልጣኑ ጠየቋቸው፣ እናንተ እነማን ናችሁ? እነርሱ እኛ የአላህን ቤት ለመጎብኘትና በነብዩ መስጂድ አቅራቢያ ለመኖር የመጣን መንገደኞች ነን አሉ። ሱልጣኑ ግን አልተቀበሏቸው። ቤታቸውን ለመፈተሽ ወደ ማረፊያቸው አመሩ። ቤቱ ከረሱላችን ሰለላሁ ዐለይሂ ወሰለም መስጂድ አቅራቢያ ከመቃብሩ ጀርባ የሚገኝ ነበር። ቤት ውስጥ ቁርአኖችና ሌሎች ሃይማኖታዊ መጻሕፍቶች ብቻ ይታያል። ሱልጣኑ በቤት ውስጥ እየተመላለሱ ምንጣፉን ሲያነሳሱት ግን አንድ ትልቅ የእንጨት በር አዩ። በሩን ሲያነሱት ከስሩ የከርሰ ምድር ዋሻ ተቆፈሩ። እነዚህ ሰዎች የተላኩት ከሞሮኮ መስቀላውያን ነገስታት እንደነበረ ታወቀ። ሴራቸውም የነብያችንን ሰለላሁ ዐለይሂ ወሰለም አስክሬን ሰርቆ ወደ አውሮፓ በመውሰድ ሙስሊሞችን ማዋረድ ነበር። ቀን ላይ ሰዎች ፊት ይጾማሉ፣ ይሰግዳሉ፣ ሌሊት ግን ዋሻውን ይቆፍራል። አፈሩን የት ያደርጉት ነበር የሚሉ ትልቅ ጥያቄ ነበር። የሚቆፍሩትን አፈር በቆዳ ከረጢት ሞልተው በማግስቱ ለዚያራ ወደ በቂዕ መቃብር ቦታ ሲሄዱ በልብሳቸው ስር ደብቀው ወስደው እዛው ይበትኑት ነበር። ሱልጣኑ ሲደርሱባቸው ዋሻው ወደ ነብያችን ሰለላሁ ዐለይሂ ወሰለም መቃብር ክፍል ለመድረስ ጥቂት ሴንቲሜትሮች ብቻ ነበር የቀሩ። በወቅቱ ሱልጣኑ በሁለቱ ሰላዮች ላይ የሞት ፍርድ ካስፈጸሙ በኋላ በከፍተኛ ስሜት አለቀሱ። ይህ አደጋ ዳግም እንዳይከሰት ሱልጣኑ የታሪክ ምሁራን እስካሁን ድረስ የሚያደንቁትን ስራ ሰሩ። በመቃብሩ ዙሪያ እስከ መሬት ስር ውሃ እስኪወጣ ድረስ ጥልቅ ጉድጓድ አስቆፈሩ። ከዚያም የእስራስ ሊድን አቅልጠው በጉድጓዱ ውስጥ ሞሉ። ይህ በመቃብሩ ዙሪያ ከከርሰ ምድር እስከ ላይኛው ክፍል ድረስ የማይበገርና በምንም አይነት መሳሪያ የማይቆፈር የብረት ግንብ ፈጠረ። ዛሬም ድረስ በነብያችን ሰለላሁ ዐለይሂ ወሰለም መቃብር ዙሪያ ያለው ይህ የእስራት አጥር ይህ ከ800 ዓመታት በፊት የተፈጸመ ታሪክ ቢሆንም ዛሬም ድረስ በረሱል ሰለላሁ ዐለይሂ ወሰለም መቃብር ዙሪያ ያለው ያ የእርሳስ ግንብ የሱልጣኑ የፍቅርና የቁርጠኝነት ምስክር ሆኖ ቆሟል። ሱልጣን ኑረዲን ዘንጊ ለክብራችንና ለታሪካችን የቆሙ መሪ ነበሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎች ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ወሰላሙ ዐለይኩም ወራህመቱላህ